ሰላም ውድ ቤተሰቦቻችን እንኳን ወደ ቻናላችን በሰላም መጣችሁ። ዛሬ ለኢትዮጵያ የቴክኖሎጂ ዘርፍ ትልቅ ተስፋ የሚሰጥ አስደናቂ ዜና ይዘን ቀርበናል። ከ115 ሀገራት የተውጣጡ ከ10,000 በላይ ባለሙያዎችን በማሸነፍ በዓለም አቀፍ የኤአይ ውድድር አንደኛ የወጣው ወጣት ኢንጂነር ናትናኤል ጌታነህ በይፋ ዱባይ ገብቷል። ይህ ጉዞ ለኢትዮጵያ ምን ማለት ነው? ምን አዲስ የቴክኖሎጂ ዕድል ሊፈጥር ይችላል? እስከ መጨረሻው ከኛ ጋር ይቆዩ። የኢትዮጵያዊ ወጣት ኢንጂነር ናትናኤል ጌታነህ በዓለም አቀፍ የቴክኖሎጂ መድረክ ታሪካዊ ድል ካስመዘገበ በኋላ አሁን ደግሞ ወደ ዱባይ መግባቱ ትልቅ ትኩረት እየሳበ ነው። እንደ መረጃው ናትናኤል በአማዞን በኤደብሊውኤስ ዓለም አቀፍ የአርቲፊሻል ኢንተለጀንስ ውድድር ላይ ከ115 ሀገራት የመጡ ከ10,000 በላይ ባለሙያዎችን በማሸነፍ አንደኛ ደረጃ ማስመዝገብ ችሏል። ይህ ብቻ ሳይሆን አይቪዋይ የተሰኘ ያለ ኢንተርኔት የሚሰራ ኤአይ መማሪያ ቴክኖሎጂ ዓለም አቀፍ ትኩረት ማግኘቱ ተነግሯል። እንግዲህ ይህ የኦፍላይን ኤአይ ለኢትዮጵያ ምን ጥቅም አለው? በብዙዎች አካባቢዎች የኢንተርኔት ችግር ያለባት ሀገራችን ውስጥ ያለ ኢንተርኔት የሚሰራ የመማሪያ ኤአይ ትልቅ ትምህርት ለውጥ ሊያመጣ ይችላል። ናትናኤል ወደ ዱባይ የተሻገረው በ868 ማርኬት ባለቤት በአቶ ወልደ ጊዮርጊስ ይልቃል አነሳሽነት መሆኑ ተገልጿል። በመጀመሪያም ውይይታቸው ኢትዮጵያ በዓለም አቀፍ የቴክኖሎጂ ውድድር ውስጥ የመሪነት ቦታ እንድትይዝ የሚያስችሉ ስራዎች ላይ ትኩረት እየተደረገ መሆኑን ገልጿል። ባለሀብቱ እንደገለጹት እንደ ናትናኤል ያሉ ብልህ ወጣቶች ያላቸውን እውቀት በዘመናዊ ቴክኖሎጂ በመደገፍ ኢትዮጵያን የቴክኖሎጂ መዳረሻ የማድረግ ራዕይ ያላቸው። ይህ የተለመደ ጉዞ ብቻ አይደለም። ብዙዎች ይህንን የቴክኖሎጂ ትብብር ናትናኤል ያስመዘገበው ድል ወደ ተጨባጭ የኢንዱስትሪ ለውጥ ሊቀይር የሚችል እድል እንደሆነ እያዩት ነው። የናትናኤል ስኬት የአንድ ግለሰብ ድል ብቻ አይደለም። ይህ የኢትዮጵያ ወጣቶች በዓለም አቀፍ የቴክኖሎጂ ውድድር ላይ ተወዳዳሪ ብቻ ሳይሆኑ አሸናፊዎችን መሆን እንደሚችሉ ያሳያል። በዱባይ ቆይታው ናትናኤል ከዓለም አቀፍ ልምምዶች ጋር በመስራት ሀገራችንን የሚጠቅሙ በርካታ የቴክኖሎጂ ውጤቶችን ያመጣል ተብሎ ከፍተኛ ተስፋ ተጥሎበታል። በአጠቃላይ የኢንጂነር ናትናኤል ጌታነህ ድል ለኢትዮጵያ የቴክኖሎጂ ዘርፍ አዲስ ተስፋ የከፈተ ታሪካዊ ክስተት ሆኗል። የዱባይ ጉዞም ደግሞ ይህንን ስኬት ወደ ተጨባጭ ለውጥ ለመቀየር አዲስ በር ይከፍታል ተብሎ ተስፋ ተደርጓል። እናንተስ ምን ትላላችሁ? ናትናኤል እንደ ወጣት የቴክኖሎጂ ባለሙያ ለኢትዮጵያ ትልቅ ለውጥ ያመጣል ብላችሁ ታስባላችሁ? አስተያየቶቻችሁን በኮሜንት አጋሩን። ቪዲዮን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። በቀጣይ በአሪፍ መረጃ እስከምንገናኝ በደህና ቆዩ።